አንድ ባልና ሚስት አንድ ቤት በጎኑ ደግሞ ሌላ ባልና ሚስት ሌላኛው ቤት ይኖራሉ። ያንደኛው ቤት ጭቅጭቅና ንትርክ ይበዛዋል፣ ሁሌ ይጨቃጨቃሉ። ሌላኛው ቤት ደግሞ ምንም ድምጻቸው አይሰማም። ብልህ ሚስት ነበረችና እኔ ምልህ አለችው እኛ ሁሉ ጊዜ እንጨቃጨቃለን፣ እንታረካለን፣ በቃ መጣላት ነው፣ መወቃቀስ ነው። እነሱን ግን አንድ ቀን ሰምተናቸው አናውቅም። ያው ከጎረቤታችን ናቸው ያሉትና እስኪ እዛ ቤት ሄደህ ያለው ሚስጥር ለምን አታጠናም አለችው። በዚህ ተስማማው። ጭቅጭቅ ያለበት ቤት ባልና ሚስት በዚህ ሐሳብ ተስማሙና ባል ተስማምቶ እዛ ቤት ሄደ። ተደብቆ ማጥናት ጀመረ ያኛውን ቤት ህይወት እና ከእለታት አንድ ቀን ሚስት ውሃ ብርጭቆ ምናምን ሳሎን ላይ ቁጭ አድርጋ ጓዳ ስትገባ ባል ከውጭ ሲመጣ ያ ብርጭቆ ውሃው አደናቀፈውና ወደቀ። ከዛ ድምጽ ስትሰማ ሚስት ስትመጣ ባሏ ወድቆ ለመነሳት እየተታነሰ በጣም ይቅርታ ባባ እኔ ነኝ ጥፋተኛው፣ ይሄንን ነገር እዚህ ጋር ማስቀመጥ አልነበረብኝም አላች። ነው አንቺ አይደለሽም ጥፋተኛው፣ እኔ ነኝ ማስተዋል ነበረብኝ፣ እዚህ ጋር ብርጭቆ ውሃ ምናምን እያለ ዝም ብዬ ሰተት ብዬ መሄድ አልነበረብኝም አላትና ሁለቱም አንዱ ሌላኛውን ይቅርታ ጠይቆ ተለያዩ። ባል ሚስቱ ዘንድ ሄደና ይሄንን ጉዳይ የነበረ ጎረቤት ባል ማለት ነው ስሚ አገሊት አሁን ሚስጥራቸው ገባኝ። እነሱ ቤት ሁሉም ለአክሽኑ ለድርጊቱ ኃላፊነት ይወስዳል። እኛ ቤት ደግሞ ሁላችንም ለድርጊታችን ኃላፊነቱን ሌላ ሰው ላይ እናላክካለን። It's a very simple story ግን full of lesson ነው። በደንብ ትምህርት ያለው ነው። እዚህ ቤት ውስጥ ሁሉም ሰው ኃላፊነቱን የሚወስድ ከሆነ ወቀሳን፣ ትችትን፣ ይሄ በቃ ሰውን መኮነንን ምናምን አቆመ ያንተን ኃላፊነት በተቻለ መጠን በብቃት ለመወጣት በመከርክ ቁጥር አንተ የተሻለ ሰላም፣ የተሻለ ፍቅር፣ የተሻለ የአንድነት መንፈስ